አምባሳደር ቲቦር ናጂ በቀይ ባህር ደህንነት ዙሪያ ኤርትራንና ግብፅን ተቹ። በኢትዮጵያ የቀድሞ የአሜሪካ አምባሳደርና የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ቲቦር ናጂ በቀይ ባህር ቀጠናና ደህንነትና መረጋጋት ዙሪያ ኤርትራና ግብፅ የሚጫወቱትን ሚና ጠንከር ባለ መልኩ ተችተዋል። አምባሳደር ቲቦር ናጂ ባስተላለፉት መልእክት በቀይ ባህር አካባቢ እየተካሄደ ያለው አለመረጋጋትና ውጥረት የቀጠናውን ልማት የሚያደናቅፍ መሆኑንም ጠቁመዋል። በተለይም ኤርትራና ግብፅ በስራቸውና በፖሊሲዎቻቸው በቀይ ባህርና በአፍሪካ ቀንድ አካባቢ ላለው አለመረጋጋት አስተዋጽኦ እያደረጉ ነው ሲልም ወቀሳቸውን አቅርበዋል። አምባሳደሩ የቀይ ባህር የንግድ መስመርና የደህንነት ጉዳይ የዓለም አቀፍ ትኩረት በሆነበት በአሁኑ ወቅት የአካባቢው ሀገራት በትብብር መስራት ሲገባቸው የግብፅና የኤርትራ አካሄድ ውጥረቱን የሚያባብስ ነውም ብለዋል። በዚህም ሁኔታ የሁለቱ ሀገራት የፖሊሲ አቅጣጫ በአፍሪካ ቀንድ ሰላም ላይ አሉታዊ ጥላ ያሳረፈው መሆኑንም አምባሳደሩ አብራርተዋል። ስለሆነም በቀይ ባህርና በአፍሪካ ቀንድ ዘላቂ ሰላም ለማምጣት የሚቻለው ሁሉንም ባለድርሻ አካላት ያካተተና አዎንታዊ ምላሽ ሲያገኝ ብቻ እንደሆነም አስረድተዋል።